የኢትዮጵያ ብሔራዊ ባንክ ከውጭ ለሚገቡ ሸቀጦች የሚያስፈልገውን ቅድመ ክፍያ መጨመሩን አስታወቀ። ባንኩ በደብዳቤና መግለጫ እንዳስታወቀው ወደ ውጭ ለሚጓዙ መንገደኞችና ነጋዴዎች የሚፈቀደውን የውጭ ምንዛሪ መጠንም በእጥፍ አሳድጓል። የኢትዮጵያ ብሔራዊ ባንክ ባለፈው ማክሰኞ ይፋ ያደረገው ደንብ የውጭ ምንዛሪ ገበያ ስርዓትን ያሻሽላል ባይ ነው። የገንዘብና የምጣኔ ሀብት ባለሙያዎች ደግሞ ማሻሻያው የመደበኛና የትይዩ ወይም የጥቁር ገበያ የውጭ ምንዛሪ መጠን ልዩነትን ማጥበብ እንደሆነ ይገልጻሉ። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። የኢትዮጵያ ብሔራዊ ባንክ ወስዳለው ባለው የለውጥ እርምጃ የኢትዮጵያ የውጭ ምንዛሬ ገበያን ከዓለም አቀፍ አሰራር ጋር ከማጣጣም ባለፈ ለአስመጪዎችና ለውጭ ሀገር ተጓዦች ምቹ ያለውን ሁኔታ መዘርጋቱን አስታውቋል። ከባለፈው ዓመት ሐምሌ ወር ጀምሮ በተወሰደው የውጭ ምንዛሬ አስተዳደር ከፍተኛ የውጭ ምንዛሬ መጠባበቂያ ክምችት ከመቼም ጊዜ በላይ ማደጉን ያመለከተው ብሔራዊ ባንኩ የውጭ ምንዛሬ የገበያ ስርዓቱንም ይበልጥ ለማጠናከር ወሰድኩ ባሏቸው እርምጃዎች አንደኛው ለአስመጪዎች የቅድመ ክፍያ መጠንን ከፍ የማድረግ ውሳኔ ነው ብለዋል። ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5,000 ወደ 50,000 የአሜሪካ ዶላር ከፍ ማለቱን ያስታወቀው። በሁለተኛነትም ለውጭ ሀገራት ተጓዦች የሚፈቀደውን የውጭ ምንዛሬ ገንዘብ መጠንም ለግል ተጓዦች ወደ 10,000 እንዲሁም ለንግድ ስራ መንገደኞች ወደ 15,000 የአሜሪካ ዶላር ከፍ ብሎ እንዲከፈል የተላለፈው ውሳኔ ነው። የገንዘብ አስተዳደር ባለሙያ አቶ አብዱል መናን መሐመድ የውሳኔዎቹ ዋና ነጥብ የባንኮች ይፋዊ የምንዛሬ መጠን ጥቁር ገበያ ጋር ያላቸውን ልዩነት ማጥበብ ላይ ያተኮረ ይመስላል ባይ ናቸው። ብሔራዊ ባንክ በሶስተኛነት የወሰደው እርምጃ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ክፍያዎች ከፊታችን ሰኞ ግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጥ መወሰኑ ነው። በዚህም ላይ አስተያየታቸውን ያከሉት የገንዘብ አስተዳደር ባለሙያው አቶ አብዱል መናን ባንኮች የውጭ ምንዛሪ የሚገዙበትና የሚሸጡበትን ወደ 2% አውርደዋል። ማርጂኑ የለም። ማርጂኑ ቢጠብም የአገልግሎት ክፍያ እያሉ ያስከተሉት ነገር አለ። በጣም የሚገርም ነገር ለምሳሌ አሁን በቅርብ ከአንድ ግል ባንክ በ133 1 ዶላር ገዛው የአገልግሎት ክፍያ ተብሎ ቫት ተጨምሮበት ወደ 140 ብር ይገባል። ኤክስቼንጅ ሬቱ እና የኤክስቼንጅ ሬቱ በጣም የማናር ነገር ስላለ ብሔራዊ ባንክ ናሽናል ፕራክቲሱ 4% መሆን አለበት። በዛ ላይ ደግሞ ትራንስፓረንት መሆን አለባቸው። ወደፊት እንደውም በብሔራዊ ባንኮች ሳይት ላይ ሁላ ይለጠፋል ብለዋል። እና ሰርቪስ ቻርጅ እያሉ ጨማምሮት ነገር የመሸጫ ሬቱን እያናረው ስላስቸገረ ብሔራዊ ባንክ ትራንስፓረንት እንዲሆን መጠኑ የተወሰነ እንዲሆን የሚል እምነት አለውና ደብዳቤ ያለ ነው ያካል። በዓለም አቀፍ ልምድ የትይዩ ገበያን ከናካቴው ማጥፋት እንደማይቻል የገለጹት ባለሙያው ዋና ትኩረቱ ልዩነቱን ማጥበብ ላይ ማተኮር ቢሆንም በስኬታማነቱ ላይ ግን አሁንም ጥርጣሬ አላቸው። በኦፊሻል እና በብላክ ማርኬቱ መካከል በጣም ልዩነቱ እየሰፋ መጥቷል። በፓውንድ በትንሹ ነው የምነግርህ 40 ብር ልዩነት አለ። ይሄ ደግሞ ልዩነቱን እንደሚያመጣው ታውቃለህ። እንደ ሐዋራ ያሉትን አጠቃላይ ከኦፊሻል ቻናል ወደ ብላክ ማርኬት እንዲሄዱ ያደርግ ሰፊ ልዩነት ስለሆነ እና መንግስት ይህ ሰፊ ልዩነት እንዲፈጥራሉ የሚላቸው ምክንያቶች ወደ ብላክ ማርኬት ሰዎች የሚሄዱ ከሆነ ብላክ ማርኬት ዋጋ ይጨምራል። ስለዚህ በኦፊሻል ቻናል በባንኮቹ እኩል እንዲያገኙ ማድረግ ከተቻለ ሰዎችን ብላክ ማርኬት የሚሄዱበት ምክንያት የለም የሚል እምነት ያለ ይመስለኛል። ግን ኦፊሻል ቻናሉ ስራሱ በቂ ያቀርባል ወይ? 15,000 ተፈቀደልህ ማለት ባንክ ብትሄድ 15,000 ይሰጥሃል? እርግጠኝነት አታገኝም። የተረዳሁትና በግሌ ያጋጠመኝ ነው የምነግርህ። እንኳን ትልቅ ገንዘብ አይደለም በጣም ትንሽ ገንዘብ የለንም ያሉት 500 ዶላር ተጠይቁ ወረቀት ያለኝ ምን ያለኝ ከ500 በላይ አልሰጥም። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ምዥጋ በተባለ ወረዳ ውስጥ ታጣቂዎች በከፈቱት ጥቃት 18 ሰዎች ገደሉ፣ ሌሎች 10 አቆሰሉ፣ 3 ታገቱም። የአካባቢው ነዋሪዎች ድንገት ተከፈተ ባሉት ጥቃት ከታገቱት አንዱ ሞቶ መገኘቱን ገልጸዋል። ታጣቂዎች መኖሪያ ቤቶችን አቃጥለዋል። ነዋሪዎቹ ለጥቃቱ ሸኔ ተብሎ የሚጠራውን የኦሮሞ ነጻነት ሰራዊት አማጺ ቡድንን ተጠያቂ ያደርጋሉ። የክልሉ ፖሊስ ግን ጉዳዩን እያጣራ እንደሚገኝ አስታውቋል። የአሶሳው ወኪላችን ነጋሳ ደሳለኝ ዝርዝር ዘገባ ልኮልናል። በካማሺ ዞን ምዥጋ ወረዳ ከትናንት በስቲያ ሌሊት 11 ሰዓት ገደማ ደርሰዋል በተባለው ጥቃት የሰላማዊ ሰዎች ሕይወት ማለፉ ተገልጿል። ሕይወታቸው ካለፈው ሰዎች በተጨማሪ 10 ሰዎች ወደ ነቀምት ሆስፒታል ለሕክምና መሄዳቸውን ያነጋገርናቸው ነዋሪዎች ተናግረዋል። በምዥጋ ወረዳ ሶጌ ከተባለ ከተማ
በ45 ኪሎ ሜትር ርቀት ገደማ ላይ በምትገኘው አንገርሜጤ በተባለች ቀበሌ ውስጥ ጥቃቱ መድረሱን የተናገሩት አንድ የአካባቢው ነዋሪ የተገደሉት ሁሉም ሰላማዊ ሰዎች መሆናቸውን አመልክተዋል። ጥቃቱ በድንገት መከሰቱን የተናገሩት ነዋሪው በአካባቢው የሚገኙ ጸጥታ ኃይሎች ጋር ለሰዓታት የተኩስ ልውውጥ እንደነበረና ታጣቂዎችም ከአካባቢው መውጣታቸውን ገልጸዋል። በአጠቃላይ ወደ 18 ሰው ህይወቱ አልፏል። 10 የሚሆኑ ሰዎች አሁንም ቁስለኞች ናቸው። በጣም ህዝቡ ተደነባብሮ ከዛ በኋላ ከሺዎች የሚቆጠሩ ማህበረሰብ እንግዲህ ወደ ግራ አውጪኝ ብሎ በየጫካ ነው የሸሹ። ከዛሬው እንኳን ሰዎቹ የጠፉ ልጆች አሁን እየፈልጉ ነው። ስለዚህ በጣም የሚያሳዝን ነገር ነው። በወረዳው ከዚህ ቀደም በተደረጉ የሰላም ጉባኤዎችና በዞኑ ውስጥ ደግሞ ከነበሩት ታጣቂዎች ጋር የሰላም ስምምነት ከተደረሰ በኋላ በአካባቢው ሰላም መስፈኑን ነዋሪው አብራርተዋል። ሌላው ስማቸው እንዲጠቀስ ያልፈለጉ የምሽጋ ወረዳ ነዋሪም ጥቃቱን አስመልክቶ እንደተናገሩት በጥቃቱ ቆስሎ ከነበሩት 14 ሰዎች መካከል የአራቱ ሰዎች ህይወት ማለፉን አመልክተዋል። ጥቃቱ የተፈጸመበት ቀበሌ የተለያየ የማህበረሰብ ክፍል በጋራ የሚኖርበት አካባቢ እንደሆነ ያነሱት ነዋሪው ጥቃቱ ሰላማዊ ሰዎች ላይ ያነጣጠረ ነው ብለዋል። ታጣቂዎቹ 3 ሰዎችን አግቶ መውሰዳቸውንና ቤት ማቃጠላቸውም የተነገረ ሲሆን በአሁኑ ወቅት የጸጥታ ኃይሎች ችግሩ የተፈጠረበትን ቦታ መቆጣጠራቸውን ነዋሪው ተናግረዋል። በምሽጋ ወረዳ ከዚህ ቀደም ታጣቂዎች ጥቃት ለማድረስ ሲንቀሳቀሱ በሚሊሻ ኃይሎች እርምጃ ተወስዶባቸው እንደነበረ አመልክተዋል። ጥቃቱ ሲፈጽሙ ያው በንጋቱ 11 ሰዓት ተኩል ነው ይሄ ጥቃት መፈጸም ጀምሩ። እንደገቡ እዛ አካባቢ በብሔር በስብጥር ብሔር ነው እዛ ያለው ኦሮሞ ማህበረሰብ አለ፣ አማራ ማህበረሰብ አለ፣ ጉሙዝ ማህበረሰብም አለ። እዛ ቦታ ላይ ይሄ ጥቃት ሲፈጽም እንዳጠቃላይ እዛ አካባቢ ኢላማ ያደረገው ንጹሃን ማህበረሰብ ላይ ነው እንጂ ቀጥታ ኃይል ላይ ሳይሆን ንጹሃን ማህበረሰብ ላይ ነው። ብሔርን ሳይላይ ነው እዛ ጥቃት የተፈጸመው። ከሁሉም ብሔር ነው። አሁን ከኦሮሞም ከአማራም ከጉሙዝም የሞተም የቆሰለም እና የታፈነ ማለት ከዚህ ማህበረሰብ እንዳጠቃላይ እስካሁን ድረስ የሞቱ ንጹሃን ሰዎች ቁጥራቸው 18 ደርሰዋል። ቤቶችም ተቃጥለዋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን በምሽጋ ወረዳ የተከሰተውን የታጣቂዎች ጥቃት ጉዳይ እያጣራ እንደሚገኝ አስታውቀዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ሃሮን ኡመር ስለ ጉዳዩ ዝርዝር መረጃ ከተጣራ በኋላ እንደሚገልጹ አመልክተዋል። አሁን የመጣልን ትክክለኛ መረጃም የለም፣ ዝርዝሩ አልመጣም እስካሁን። በዚህ ጉዳይ ላይ ነዋሪዎቹ ሸኔ ካሉት የኦሮሞ ነጻነት ሰራዊት በኩል ተጨማሪ መረጃ ለማግኘት ያደረኩት ጥረት አልተሳካም። በካማሺ ዞን ከ2 ዓመት ወዲህ በታጣቂዎች የብዙ ሰዎች ህይወት ሲያልፍ ይህ የመጀመሪያው ሲሆን በዞኑ ውስጥ ሲንቀሳቀሱ ከነበሩ ታጣቂዎች ጋር የሰላም ስምምነት ከተደረሰ ወዲህ በአካባቢው ሰላም መስፈኑን የክልሉ መንግስት ከዚህ ቀደም ይፋ አድርገዋል። ከአጎራባች ዞኖች ጋር በሚያዋስኑ አካባቢዎች የሚከሰቱ የሰላም ችግሮችን ደግሞ በተደረጉ ተደጋጋሚ የሆኑ የሰላም ጉባኤዎች ችግሩ መፈታቱ ከዚህ ቀደም ተዘግበዋል።